ኢትዮጵያ የግድ የባህር በር ያስፈልጋታል። እኛ የባህር በር ነው የምንፈልገው ወይስ የባህር ወደብ ነው የምንፈልገው? ወደብ ስትል የራስህን ኔቪ አቆርጥ ወታደር አስፈርህበት የራስህን ኔቪ የራስህን ባህር ኃይል የምታሰለጥንበት ነው። ወደብ ስትል ደግሞ ወደቡን ለራስህ ሸቀጥ የምታመላልስበት የምትወጣበት የምትገባበት ሃይዌይ ነው ማለት ነው። የባህር በሩ ነው የመጀመሪያው። በግልጽ ነው የምንነጋገረው። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። የምንጠቀመው ያው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው። ለ99 ዓመት ያው ውል ሰጥተናል፣ ግን እንደፈለግን በባህር በራችን እናስገባለን እናስወጣለን። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበርም። this is a fact። ይሄ የታሪክ ሀቅ ነው። alright now ከዛ ከንጉሱ ግርማዊ ቀዳማዊ ኃይለ ሥላሴ ኤርትራን ከእናት አገሯ ብለው ባዋሃዱበት ጊዜ ሁለት በር ነበረን። ኦኬ ያ በር ደግሞ ሰላም አልነበረም። በጃንሆም ጊዜ ቢሆን ኤርትራኖቹ ይዋጋሉ። ተማሪውም ከውስጥ እንዳሉ ቅድም እንደነገርኩ በእነሱ ፖለቲሳይዝ ስለሆነ ውስጥ አሁን ኤርትራ ውስጥ ከመዋጋት መሀል አገር መዋጋት አለብን። እንዴት ነው የምናደርግ? ስለዚህ የመሬት ላራሹንና የብሔረሰብ ጥያቄ ለኢትዮጵያ ሕዝብ እናጉርሰው ብለው ዝሙስ ብጥብጥ ነበር ያነሱ ያለ። ከዛ በፊት ኤርትራ ነፃነት በፊት የብሔረሰብ ጥያቄ አለ፣ የራስን እድል የራስ መወሰን ጥያቄ አለ የለም።